ይሄን ቪዲዮ አይተው አያችሁ ይሄ ማሽን ዓለማችን ላይ በጣም ትሬንድ እየሆኑ ካሉ ማሽኖች መካከል አንዱ ነው። ስፔሻሊ ራይት ናው ሴት እህቶቻችንን በተለያየ ሀገር በጣም ተወዳጅና በአሁኑ ሰዓት በጣም ኤክስፔንሲቭ ከሚባሉ ማሽኖች መካከል አንዱ ነው እና ይሄን ማሽን እኛ አስገብተናል ሙሉ በሙሉ ያስገባል እና ይሄን ማሽን ስናስገባ እና ቪዲዮ ፖስት ስናደርግ አንዳንዶቻችሁ ያልተገባ ኮሜንት የሚሰጡ ሰዎች አላችሁ፣ የምትሳደቡ ሰዎች አላችሁ። መቀመጫ ብለን ነው የምናስተዋውቀው። ሶ ዋት ካን የመቀመጫ መስሪያ ወርክአውት ወይ ግሉት ነው። ሶ በእንግሊዝኛ ከተናገርኩ የማይረዳ ሰው ሊኖር ይችላል። ሳም ፒፕል በአማርኛ ስናገር ደግሞ ከዛ ውጭ ሌላ ቃል ምን ብዬ ልናገር? ስለዚህ ያው የኔ ስነ ምግባር ሳይሆን ወይም ደግሞ እቃውን ለማስታወቅ የፈለኩበት መንገድ እንጂ እኔ እንደዛ ብዬ መናገር ፈልጌ እና አንዳንዶቻችሁ ፕሊዝ ያው የሆነ ዲስትራክት ያደርጋል የምትናገሩት ነገር እና በጣም ሃምብል ፐርሰን ነኝ፣ በጣም ጨዋ ነኝ። እንደዚህ አይነት ነገር ወይም ደግሞ ሰው ለማሳሳት ነገር ለመስራት የምፈልግ አይነት ሰው አይደለሁም። ባታረጉ ጥሩ ነው። መስራት የምትፈልጉ ሰዎች ካላችሁ ግን መቀመጫችሁ ማሳደግ የምትፈልጉ ሰዎች ካላችሁ ግን አሁን በድጋሚ እነዚህ ማሽኖች ሙሉ እኛ ጋር ስለመጡ መምጣትና መስራት ትችላላችሁ። ስፔሻሊ ቱርክ፣ ታይላንድ ምናምን ከምትሄዱ በሳይንሳዊ በሆነ መንገድ በጣም አጠገባችሁ ነው። ፎሎ አፕ እያደረጉ የሚያሰሩ ፐርሰናል ትሬነሮች አሉ። በእነሱ የምታገዝ በደንብ ከሰራችሁ በጣም በአጭር ጊዜ ውስጥ መቀየር መለወጥ ትችላላችሁ። ቴንክ ዩ ሶ ማች። ግላስ ነኝ።